እና ምን ወሰንሽ? ወሰንኩት። ወሰነሻል? ወላሂ እሺ በቃ አመሰግናለሁ። ማል ሙርቴስቴሬ ናቴሮ ሙርቴስቴሬ ወፍዱ በንዴቢቱ አየቶልክ ኧረ በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን ሰላም ብና በያላችሁበት ሰላማችሁ ይብዛ እያልን ተመልሰን መጥተናል። እስኪ ሰላም በሏችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ከናችሁ ሰላም ናችሁ? ውድና የተከበሩ የባባ ቤተሰቦች ሰላም ቤተሰቦች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? እንግዲህ ተመልሰን መጥተናል። በምን ተመልሳችሁ መጣችሁ ካላችሁ ጽጌረዳ አባይ ጀምቻለሁ። አባዋ ትንሽ አንቀላፍታለች፣ ተኝታለች። ጠዋት ነው የተነሳችው። ማታ ነበር ያዘጋጀዋት፣ ግን እንቅልፉን ሳትጠግባት ያልሆነ ሰዓት ትንሽ ትንብላለች። ደብሯታል አባዋ ራሱ ቢደብራትም ግን ከጀርባዋ ደስታ አለ ማለት ነው ከአባዋ ጀርባ እና ይዤ መጥቻለሁ። ለማን ነው? ሮዛን ትቼ ሳዳ ማን ያለችው ሮዛ አለኔ በሰጠኛል አለች። ሁሉም ሴቶች እኮ እንግዲህ ከሮዛ ከሐኪም ቤት ተመልሳ ወጣለች፣ ከሆስፒታል ወጣለች፣ ሰላም ሆናለች እና በሰላም አቤት ገብታለች። እኔ ጋር ነደረችው፣ ቤት ነበረች። በቃ ሱመያም የምታወራውን ሰምታችኋል። አውቀው ነው መርዝ የጠጡት። እሱም በረኪና ጠጣ። ሲጀመር እኔ አልጠጣውም በረኪና፣ እሷ ኪኒኖቹን ሰብስባ ጠጣች። እኔ የጠጣው ምናለች ሱመያ ትነበረው አውቀው ነው እሱም በረኪና ጠጣ። እኔ አልጠጣውም። አውቀው ነው የጠጡለት። እርስ በራስ መስዋዕትነት እኔ ሊሸውዱ ነው። እኔ ድራማ ነው የሚሰሩብን። ከቤዛ ጋር ተስማምቶ ነበር ያሉት እና ያሰበችው ሱመያ እኔና ቤዛ ተመካክረን ወይም ተስማምተን ሮዛ ራሱ አውቃ ከዛ በኋላ ሱመያን ለመሸወድ ወይም ደግሞ ተመልካቹን ህዝቡን መጀመሪያ ሮዛ ለሱመያ አዝና ታገብኛለሽ የሚለውን እንጋባ ስትል ሽማግሌ ዛሬ ላክ ብላ አጣርፋኝ የነበረው ራሷ ነበረች እና መልሳ ደግሞ ሐሳቧን የቀየረችው ከሱመያ ጋር ከተገናኙ በኋላ ለሱመያ አዝና ነው። አብረን በልተን ጠጥተን አንቺ እህቴ ነሽ ከእጄ በልተሻል፣ ስለዚህ እንደ እህቴ ነው ማይሽ ምናምን ስትላት እንዴት ነው እህቴ ላይ ማገባው የእህቴን ባል እንዲቀማሉ ብላ አልቀሳ አዝና በዛ ምክንያት ነበር ሮዛ እምቢ ብላ ያቆመችው ሐሳቡ ማለት ነው። ጋብቻውን ነገር እምቢ ብላ ይዛን ቀን ቀለበት አድርግላት ሄደችው። አሁን ደግሞ እንግዲህ ሱመያም ያለችው ያሰበችው ምንድነው እርስ በራስ እሱም መድኃኒት ጥጣው እሷ እንድታዝንና እንድትጎዳ እሺ እንድትለው ድራማ ሰሩባት። ከዛ በኋላ ደግሞ ሮዛ ስላዘነችለት እሷም ጠጣች። ከዛ ህዝቡም ተመልካቹም እኔም አዝኜ በቃ መስዋዕትነት ተከፋፈሉ። ስለዚህ መጋባት አለባቸው እንድል ነው። ህዝቡ መጋባት አለበት። ሲጀመር ተመልካች እንዳለ መጀመሪያውኑ ተጋቡ ሲሉ ነበር። መርጠውልኛል። ሮዛ ነበረች ያው ሱመያ መታ እንትን ያለቻት ሐሳቧን ያስቀየረቻት እንጂ እሷም ፍላጎቷ ጋብቻውን ነበር እና አሁን ጠርተናታል። አንድ ላይ ነበርን ሐኪም ቤትም ሆስፒታልም እንትን ያለው መልሰን ወደ ቤት መልሰናታል። ስለዚህ እሷም ደግሞ ከሷ ጋር ስታወራት አሁን ሐሳብሽ ምንድነው ስላት በቃ ይመጣ ሱመያ ራሷ ጉዳይ፣ ስለዚህ አጋባለሁ ከሱ ጋር ወስኛለሁ አለቻት። እንደዛ ስላለች እኔ መቼና አባ ጽጌረዳ ባጅ መጥቻለሁ። እስኪ ቀለበቱ ምናምን ሳይሆን መጀመሪያ እናንተ ፊት ድጋሜ እጠይቃታለሁ ማለት ነው። አሁን ታገብኛለሽ ብዬ በድጋሜ ጠርተናታል። እዚህ ጋር ታገብኛለሽ እጠይቃታለሁ። እሷም ሲያወሩ ጓደኛዋ ነች፣ አብረው ነው የሚያሩት የሚሉት። በቃ ወስኛለሁ ብላታለች። እናንተ ፊት ለፊት ሱመያም እንድታየው ትቷል ብላ አስባ የነበረው ሌሎችም ደግሞ እሷ እንዳገባት የማይፈልጉ ሰዎችም ካሉ ተመልሰን ልንጋባ እንደሆነና እንደምትወሰን ወስናለች። አልወሰነች የሚለውን እሷ ወስናለች ስለነገረችኝ ነው። ካሜራ ቆሜ ካሜራ ፊት ለፊት ነው። አሁንም ብዙዎቻችሁ እሷ እምቢ በማለቷ ተናዳችሁ ደንገጣችሁ ስለነበረ ተመልሳችሁ ደግሞ ደስተኛ እንደምትሆኑ ተስፋ አደርጋለሁ። ትመጣለች። አሁን እንግዲህ ስትመጣ የምጠይቃት ይሆናል ማለት ነው መልሷን። ምን ትላላችሁ እናንተ? ያው ዛሬ ምን እኛን የጠበቀን አንተም አበባ ይዘ ተሰጣታለህ ካሜራ ፊት ለፊት ሰዎቹም ተመልካቾቹም ያው እናንተ ፊት ለፊት ነው፣ ከእናንተ ጀርባ አይደለም። እኛም እናንተም አብረን እንከታተላለና ስለዚህ አሁን ሮዛን እንጠብቃታለን። ስትመጣ ሳዳ ምን ትያለሽ? ወስናለች አይደል እሷ እኔን ለማግባት ኢንሻአላህ እንዳንቺ እንደና እንዳንቺ ያሰብሽው
እምቢ ትላለች ወይስ እሺ ትላለች? እንዳንቺ ሀሳብ ማለት ምን ፍረቲ እንደሳቤ ማሽ ትላለች። እንደዛ ነው እንግዲህ እሷ እስክትመጣ ድረስ ከኛ ጋር ሆኖ ዌልካም ብለናል። ሮዛ እንግዲህ መጣለች። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን አላህ አዳነሽ። አሚን አሚን ብቻ ነው ሌላ ነገር እና አሁን ለተመልካቾችሽ አንቺ ሰላም በይና ማለት ነው። ምን ትያቸዋለሽ መሰለሽ? ውድ ቤተሰቦቼ ይኸው ተሽሎኛል፣ ድኜ መጥቻለሁ። ተሽሎኛል አልহামዱሊላህ ስላሰባችሁልኝና ዱአ ስላደረጋችሁልኝ። ይሄ ሁሉ መጣና ማረኛ ከዚህ ውስጥ አውጪ ወይም ከዚህ ውስጥ አውሪውን እስኪ ሰላም ቢያቸውና። ሰላም ናችሁ? እንዴት ናችሁ? የተቀመጫችሁ ሰዎች ዛሬ መተናል። ውድ ምን ያላችሁ ሰዎች? ውድና ተቀመጫችሁ ሰዎች ዩቲዩብ ላይ የተቀመጡ ሰብስክራይብ አድርጎ የተቀመጡ በሙሉ ሰላም ብላችኋለች። እኔ ዛሬ መጣል ከዛ እንኳን ደህና መጣሽ። እንኳን ደህና ቆያሽ። እሺ አሁን ድኛለሁ ምናምን ብለሽ እስኪ መድኃኒት ለምን እንደጠጣሽ አብራሪላችኋ። እኔ መድኃኒት ጠጥቼ ነበር። ትንሽ ሆዴ ቆርጣ ነገር ይቆርጣል። ትንሽ አሁን ጮንጋራ ትንሽ ቆረጤ ጮንጋራ ምን ያደርጋል? ኒ ቆረጤ ሆዴ ደፍተዋል። ደፋ? አዎ እንደዛ ነው። ከዛ እኔ ባሌም ዛሬ መጥተዋል። እሺ አሁን ደነሻል? አዎ አልহামዱሊላህ። መድኃኒቱ ወጣ ከውስጥ ወይስ በፍሬ ይቀራል? ስንት ኪሎ ነበር ያልሽው? እኔ ኪሎ የለማ አልመዘንኩማ። በኪሎ በእጄም መዘንኩት። በእጅሽ ነው መዘንሽው? ስንት ኪሎ ነው? ኪሎ የለም በእጄም መጠጣው። በእጅሽ ነው የጠጣሽው? አዎ። እሺ ሌላስ? ሌላ ምን አለ? የኔ ጓደኛዬም አንድ ላይ አማርኛ አይወራወሩም። ቤት ውስጥ አትወራወሩም? አማርኛ አይወራወሩም። በስቶታ አንድ ጊዜ ቤት ውስጥ አማርኛ መጣው በኋላ ሄዳል። አዎ ወዴት ሄዳል? እኔ እንጃ ወዴት ሄዳል። እኔ ላቅም እንደዛ ነው። አንድ ላይ ሁለታችሁ አትወራወሩም? አማርኛ አወራወሩም። ብትወራወሩ ቆንጆ ነበር እንዳላችሁ። አንቺ ወደ እሷ ብትወረወሪ እሷ ወደ አንቺ ብትወረወር ብትመላለሱ አሪፍ ነው። ተለምዶ ነበር። ቆንጆ ነበር። ጭንቅላቴ ባዶ ነው። እንደዛ ነው። አሁን ባዶ ነው። ክኒን ያጸዳው ወይስ ምንድነው? ክኒን አልጸዳም። ክኒን ወና አጸዳው ወኒ ሰታ ሰዓት አይ ማራ ሰዓት በአማርኛ ተነገሪ ምንድነው? ከመድኃኒቱ ተነሳዳ ቤት መጥረጊያ ነው ወይ? መጥረጊያ ነው ወይ ሆዴ መጸዳው? አዎ ጭራሽ አቆሰለው። አረ ቆሻሻ የለም ወዴ ውስጥ። አረ ምን ይወል አንተ ወላሂ እና መጥረጊያ እንፈልጊው ነው። እና ተመልካቾቼ ደግሞ በጣም ወደውሻል እንዳለ ሰብስክራይብ አድርጉ ሰዎች። አንድም ሰው እንኳን ሮዛን እንዳታገባ የሚል የለም። ሁሉም አግባት ባልፈልግሽ እንኳን ባልወድሽ እንኳን በግድ እንደወድሽ እያደረጉኝ ነው። በቃ ሁሉም ወደውሽ፣ እዛ ላይ ያሉት ሴቱም ወንዱም ወደውሽ። በቃ ሮዛ ቆንጆ ነች፣ ምስኪን ነች፣ አፏ ደስ ሲል ምናምን ነው የሚሉት። በቃ አንተ አልወድም እንዴ እኔ ባልወድሽ እንኳን ማለት ነው። አዎ ጨምሬ ወዳለሁ። ምን ጨምሬ? ፍቅር። አዎ ካሰይድ ውስጥ እና ምን እያሉኝ ታውቂያለሽ? ተመልካቾቼ እንዳለ ሮዛን አግባት እያሉ ነው። አረ ቶሎ ተጋቡ፣ ወሬ አታውሩብን እያሉ ነው። ስለዚህ አንቺም ያው ባለፈው እንደምትወጂኝ አውቃለሁ፣ በጣም እንደምትወጂኝ አውቃለሁ። በጣም ትወጂኛለሽ አውቃለሁ። እኔ በጣም ወዳለሁ ከአንገቴ በላይ። ከአንገትሽ በላይ? አዎ። ውስጥም ብዙ ነው። ከአንገትሽ በላይ ነው ትወጂኝ? አዎ። ከዚህ በታች አትወጂኝ? ሁሉም እወዳለሁ። ምንድን ነው ያልሽው? ከዚህ በላይ ነው የምወድህ እኮ ነው ያልሽው። እውነት ነው። እኔ አማርኛ አላውቅም። ከአንጀቴ በላይ ከጅስም በላይ እወዳለሁ። በእጅ ለክስ ከጅስም በላይ ከሰውነቴ በላይ እወዳለሁ። እንደዛ ነው ነው እንዴ? እኔ ደግሞ ከጅስምሽ በላይ ከአንቺ በላይ ነው ማለት ከውስጥሽ አትወጂኝም? እወዳለሁ። አትወጂኝም? እኔም በውስጥም በዱባን ማለት በጀርባ በውስጥም በጀርባ እወዳለሁ። በጀርባ ምን ትወጂ? ሁሉም እና ቤተሰቦቼ ምን ይላሉ? ሁሉም ተመልካቾቻችን ማለት ነው
በቃ አግባት ነው። ግቢ በቃ ግቢ ያለ ግቢ እንዳለ በቃ አግባት። ሮዛ እንዳትዋት፣ እችን ጣፋጭ የሆነች እችን ቆንጆ የሆነች ፈገግታዋ ደስ ይላል ምናምን እያሉ ነው። ደግሞ ከነሱ ውጪ ምስክር የሆነችልሽ ሌላኛው ደግሞ ማን እንደሆነ ታውቂያለሽ? አንደኛው ሱመያ ራሷ አንተ ሮዛን ብታገባት አንተ እሷን ብታገባ ልጆቼን እንኳን እሷ ጋር ትቼ የፈለኩበት ቦታ መሄድ እችላለሁ አለች። ገባሽ? ልጆቼን እሷ ጋር ትቼ የፈለኩበት ቦታ መሄድ እችላለሁ፣ ምክንያቱም ለልጆቼ የምትሆን ሰው ናት። እሷ በጣም ምስኪን ናት፣ ለልጆቼም ትሆነኛለች። አሁን ገና ትክክለኛ ሚስት አገኘ አለች ሱመያ። ካገባ አይቀር ሮዛን ነው ማግባት። ሮዛን የመሰለች ሴት የትም ቢፈልግ ኡቢል አያገኝም አለች። እውነት ነው ሱመያ። አዎ አላየሽም ቪዲዮ አንቺ? እኔ አያላም በቃ ልጅቷ ተርጉምልሽና ከኔ አታምኚኝ ማለት ለማዋሽ ይመስልሻል? እኔ አንድ ጎረቤት እኛ አለ እሱ ይደገመላል ይተረጉማል። ሰማ አይችልም። እቺማ ይሄም እኔም አንድ ነው። አማርኛ አይችላችሁም ሁለታችሁም። በቃ ስለዚህ አሁን ሱመያ ራሱ መስከራለች። በቃ ለልጆች የምትሆንልኝ ሴት እሷ ነች። በቃ አሪፍ ነው። እኔ ላገባ ነው። እንደዛ አለች። እና አሁን አንቺ ሐሳብሽ እስኪ ሳታንገራግሪ አንዴ ሱመያ ያሳዘነችኝ ሳቲ ምን ሳቲ በቀጥታ ሽማግሌ ይላክና ኒካው ይታሰር ወይስ የአፍሽን የወሸችን ነው? ለሳዳም ስታወሪ ሰምቻለሁ። በቃ ነው ወስኛለሁ። ለሱ ብዬ ሞቼ ነበር፣ እሱም ለኔ ሲል ሞቶ ነበር። አስከፍቼዋለሁ። ይቅርታ ልጠይቀው ነው የመጣሁት ብለሻል። ይቅርታ ልጠይቀኝ ነው የመጣሽ? ያው በካሜራ ፊት ለፊት ምን ልትይኝ እንደሆነ ለምን እንደመጣሽ ተናገሪ። እኔ ጥፋተኛ ነኝ። እኔ አሁን አንተ መጀመሪያ ቪዲዮ ለቀቀት ነበር ቀለበት አስገብቼ አንተ ዲዴ ከጀደፍ እምቢ ብሎ ነበር። እንቅርታ እሺ እንቅርታሽን ተቀብያለሁ። እንግዲህ ይቅርታ አልሽኝ። ስለዚህ ሐሳብሽ ምንድነው? እኔ ላገባ ነው። አንተ ታገቢያለሽ? ግባ አንተ ግባ። ልግባ? የት ልግባ? ዲግባ የት? ቀለበት ይወልፉና ከቀለበቱ የሚቀርበው ምንድነው? ከቀለበቱ የሚቀርበው ምንድነው? ሽምግልና ኧረ እኔ ሽማግሌ ያለ አይደለም ወላሂ። ኧረ ሰይዶ አንቺ ሽማግሌ እኮ አላልኩሽም። አንቺን ያለሽ ሰው እኮ የለም። ሽማግሌ ይላክ ወይ አባት? አዎ እንደዛ ኢንሻአላህ ላክ። ቤተሰብ ምን አለሽ? ተቆጥሽ? ምን አለ? ተቆጨን በአባቴ አንተ ለምን ሰይዶ እንዴት አረገኝ እንደዛ? ሰይዶ በጣም ጥሩ ሰው ነው አለኝ የአባቴ። ከዛም በኋላ እኔ አሁን አንተ ልግባ ወሰንሽ? አዎ ማሻአላ። ቤተሰብ ተቆጣት። ለምን ሰይድ እንደዛ ታረጊዋለሽ? ሰይድ ጥሩ ሰው ነው ብሎ ተቆጥቷታል ማለት ነው። እሷም ልታገባኝ ወሰነች ማለት ነው። ስለዚህ አንቺም ስለወሰንሽ እኔም ደስ ብሎኛል። እንግዲህ አይንሽን ጨፍኝ፣ ሰርፕራይዝ አለኝ። አራ ሁሉም ጊዜ ሰርፕራይዝ ገማቲ ነከስ እንጀዴ ከናፉ እጀከን ከዶ ነው ፈሉቲ አንድ ላይ ሰርፕራይዝ ሲፍከባ እሺ አይንሽን ጨፍኝ፣ ሰርፕራይዝ አለኝ። ስለዚህ ሮዛዬ የኔ ቆንጆ ታገቢኛለሽ? አዎ ልግባ ነው። ነቴሩምታ እኔ ላገባ ነው። እሺ እና ልታገቢኝ ወሰነሻል? እና ምን ወሰንሽ? ወሰንኩት። ወሰነሻል? አዎ ወላሂ። እሺ በቃ አመሰግናለሁ። ማል ሞርቴስቴሬ ነቴሩ ሞርቴስቴሬ ወፍዱ በንዴቢቱ አየቶልክ። ኧረ በቃ ኧረ ቀናታችሁ እንዴ? ቀናታችሁ እና አሁን ሐሳብሽ ምንድን ነው? ሐሳቤ አራም ተለግባ ነው። ደስታ ነው። ኧረ አይዞ በቃ ሀቢቢ አይለቃለቅስ። አይለቃለቅስ ላለቅስ ነበር። ለቅሶ የራሱ አስጠፋሽብኝ። ያ አማርኛሽ እኮ በቃ የምትገርም ናት እኮ። እኔ ሳገባሽ ግን አማርኛሽ እንዳትለማመጂ። እኔ ከና አማርኛሽ ፈልግሽ ወላሂ እንደዚህ እየሰባበርሽ ቤት ውስጥ እያዝናናሽ ትያለሽ። ተናድጄ እንኳን ብመጣ በአማርኛ ታወሪኛለሽ። እሺ በቃ ችግር የለም። ቀለበት ሌላ ቀን ነው። ባለፋችሁ ነው ባለሽ። እኔ እንቅርታ ጠይቄ ነበር። አንተ ጭንቅላት የለም እንዴ? እኔ አሁን እስኪ አሁን አበባውን ሰጥቶሽ አበባውን ይኸውልሽ ትንሽ ብተኛም ተያት ከአበባው ጀርባ ግን ደስታ ለምን አይቆምም እንዴ? ይቆማል። ቤት ሲገባ አይቆምም። ኦኬ ይሄ ሽታው በጣም እና
ምን ተሰማሽ? እስኪ አበባውን ስለሰጠሽ እኔ አሁን በሰማ ስሜቴ ያንቺ ነው አንተ ነው። ምን ተሰማሽ? ስሜት አንተ በጣም ወዳለሁ እንደዛ ነው። እሺ ልቤ ሰይድ ውስጥ ሰይድ ያላ አይሰማም እኮ እስኪ ኧረ ይሰማል ሰይዶ ሲሊ ሰማሁት አይደል? ግን ሰይዶ አንተ ልግባ ነው እንዴ? የት ኒካ ጎደኔ ወልፎ ነካህ እና አሁን ወሰነሻል አይደል? አዎ ሐሳብሽን አትቀይሪም? እኔ አይቀይርም። ከዛ በኋላ እኔ ሐሳብ ምንም አይቀይርም። እኔ ሱመያ ታገስቱ ደክሞኛል። ሌላ ሰይድ ሌላ መስት ሊገባ አይቀርም። እኔ አሁን ሰይድ ላገባ እርስቲ ፍረዳ። እንግዲህ ለሱመያ መልእክት ነው። ሰይድም እስካሁን ታግሶሽ በቃ እስካሁን ቁጭ ብሏል። እህቴም ብትሆኚ በወድሽም በጣም ወድሻለሁ። በወድሽም እህቴም ብትሆኚ ምንም ማድረግ አልችልም። ሰይድ ሌላ ሚስት ማግባቱ ስለማይቀር እኔን ትቶኝ እንትን ከመል እሱም እኔን ያግባና እረፍት ይውሰድ፣ እኔም እሱን አግብቼ እረፍት ወስዳለሁ ብላለች። ይሄ ለሱመያ መልእክት ነው። በቃ ከህይወታችን ውጪ ሱመያ ብቻ አይደለም ለቤዘም መሰለኝ ከህይወታችን ውጪ ቤዛን ተዋት፣ ዝም ብላ ትንጫጫው ምንም አታረግም። ከህይወታችን እሷ ያዘነችው ለሱመያ ለልጆቹ ነው። በቃ አለ አይደለ? አዎ ከህይወታችን ውጪ አትበጥብጭኝ፣ ስለኛም አታውሪ። ልጅቷን የሚያሳዝን ነገር ዩቲዩብ ላይ እየወጣሽ እያወራሽ ሐሳቧን እንድትቀይር ወይም እንድትወላውል አታርጊያት። እያሳዝንሻት እንድታዝን እንዳታርጊያት ነው ምንድልሽ? ምን ትያለሽ አንቺ? እኔ አንተ ላገማ ነው። እኔ ወቃላ ሱመያ ወድሻለሁ፣ በጣም አከብርሻለሁ። እኔ አክብርላሻለሁ። ከዛም በኋላ እኔ ሰይድ ልግባ ነው። በቃ ጨረስኩት። ጨረሽ? አንተስ ወሰነን? እኔማ ቆየሁ እኮ እኔ ወስኛለሁ። አንቺ ነሽ ሐሳብሽን የቀየርሽው። ባለፈው ራስሽ ቶሎ ብለህ ዛሬውኑ ሽማግሌ ላከልኝ። እኔ ከዛ በኋላ ሐሳብ አይቀይርም። እኔ ከሐሳብ ከቀየረ አንተ ግባ ሌላ ሴት። እኔ ሞታ አንተ ሌላ ሴት ለገባ እኔ ሞታ በቃ። ከዛ በኋላ እኔ ካገባው አንቺ ትሞቻለሽ? እኔ ሞታለሁ በቃ። ለምን? እኔ በቃ ወሰንኩት። ምን ወሰንሽ? እኔ አይቀየርም። ከቀየረ የኔ ሐሳቤ እኔ ሞት በቃ። በዚህ አዱንያ ምን አደርጋል? በቃ ወሰናለች። እኔ ካሁን በኋላ ሐሳቤን አልቀይርም። አንተን አልተውም። አንተን አገባለሁ። አንተን ትቼ ከሐሳቤ መቀየር ከሆነ በሞት ይሻለኛል ብላለች። እንግዲህ ይሄን መርጣለች። ከልብ አመሰግናለሁ ሮዛዬ፣ የኔ ቆንጆ። በቃ እንግዲህ ሽማግሌ ላክና ቀጣዩን ደግሞ እንግዲህ ሽማግሌ ላክና እናንተንም ከልብ አመሰግናችኋለሁ ከጎናችን ስለቆማችሁ። ሳዳም ጓደኛም አንተም ጓደኛ አንቺም አንተም ጓደኛ አንቺም ጓደኛ ነኝ። ከልቤ አመሰግናላችሁ። ሲንጀና አይጠፋጠፋችሁም። ኦኬ አይጠፋጠፋችሁም ምን ለማለት ነው? በዲና አጀጩ እንዳጠፉ እና ውድ ቤተሰቦቻችን ውሳኔያችን እዚህ ደርሷል። ሮዛ እንግዲህ በስተመጨረሻ ወሰናለች። ተመልሳ መድኃኒቱን ጠጥታ ውስጧን ካደሰችው በኋላ ካገገመች በኋላ ተመልሳ መጣለች። ወደ ቆርጤ ከዛ በኋላ እንደውም መድኃኒቱ ደና አረገላት ማለት ነው። ስለዚህ ጠጥታ ከመጣች በኋላ ይሄው ደና ሆና እንደዚህ አሪፍ ሆና ሐሳቧም አሪፍ ሆኖ ተመልሳ መጣለች። እንግዲህ ዛሬ ነገ ሳንል የሽምግልናውን ጉዳይ ቶሎ ይጨረስና ያልቀና ኒካችንን አስረን ሰርጋችንም ሆነ አብረን መኖር ከጀመረንም የምናሳውቃችሁ ይሆናል። ሁላችሁም ስትመኙና ስታስቡልን ስለነበረ ከልብ እናመሰግናለን። አላህ ያክብርልን። እንወዳችኋለን፣ እናከብራችኋለን። እስኪ ምን ትያቸዋለሽ? የመጨረሻ መልእክት አስተላልፊ። ዱአ አድርጉን። እኛ እኔም ሰይድ ላገባ ነው። መንታ ተወልድ መንታ እንፈልጎን። እኔ አንድ ጊዜ 4 ልጆች ማሻአላህ እንፈልጎን። አንድ ጊዜ ኢንሻአላህ አንድ ጊዜ 4 ኢንሻአላህ አላህ ልስጥኝ። አንተም ጠንከር አድርግ። ጠንከር ልበል? አዎ ዱአ አድርጉኝ። በቃ የኛ ላገባ ነው። አንተ ስፖርት በደንብ ሰራ። ከዛም በኋላ መጣለሁ። አብሽሪ። በቃ እንግዲህ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። የዛሬው ቪዲዮአችን ይሄንን ይመስላል። እንግዲህ ከተመቻችሁና ከወደዳችሁት አንድ 10,000 ላይ ካስገቡት እስኪ እንያችሁ ማነው ደስተኛ ያልሆነ ምን ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።